ሰላምና ጤና ለእናንተ ይሁን የቻናላችን ቤተሰቦች። ሀገራችን ኢትዮጵያ ከ3000 ዓመት በላይ የታሪክ ባለቤት ከመሆኗ በላይ በዓለም ላይ ካሉ ሀገራት ሁሉ ለየት ያሉን አስገራሚ መንፈሳዊ ሚስጥራትን በጉያ የያዘች ድንቅ ሀገር ናት። በተለይም በገዳሞቿ ውስጥ ያሉት ታሪኮች ዘመናዊ ሳይንስና ኢንጂነሪንግ ሊደርሱበት ያልቻሉ ጥበባትን፣ ረቂቅ መለኮታዊ ተአምራትን እና የቅዱሳን ገድላትን ያሳዩናል። ዛሬ በዚህ ሰፊ ቪዲዮ በኢትዮጵያ ውስጥ የሚገኙ 5 እጅግ ድንቅ አስገራሚና ሚስጥራዊ የሆኑ ገዳማትን ውስጣዊ ታሪኮቻቸውን እና ድንቅ ተአምሮቶቻቸውን በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ትልቅ መንፈሳዊ እውቀት የምታገኙበት ቪዲዮ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ መጀመሪያው ገዳም። የመጀመሪያው ገዳማችን በትግራይ ክልል የሚገኝ ታዋቂ የደብረ ዳሞ ገዳም ነው። ይህ ገዳም በዓለም ላይ ካሉ ጥንታዊ ገዳማት አንዱ ሲሆን የተመሰረተውን በ6ኛው ክፍለ ዘመን በአቡነ አረጋዊ ከ9ኙ ቅዱሳት አንዱ አማካኝነት ነው። ወደ ገዳሙ ለመውጣት ምንም አይነት ደረጃ፣ መንገድ ወይም ድልድይ የለም። ቁልቁል የተንጠለጠለው የቆዳ ገመድ በመያዝ በወገብ ላይ ሌላ ገመድ ታስሮ በሰው ኃይል ተጎትቶ ብቻ ነው የሚወጣው። በትውፊቱ መሰረት አቡነ አረጋዊ በመጀመሪያ ወደ ተራራው ሲወጡ እግዚአብሔር ታላቅ ዘንዶ ልኮላቸው በዘንዶ ጭራው ላይ ተንጠምጥመው እንደወጡ ይነገራል። ይህ ገዳም ጥብቅ የቅድስና ስርዓት ስላለው ሴቶች እንዲሁም ማንኛውም ሴት እንስሳት፣ ዶሮ፣ ከብት ሳይቀር ወደ ተራራው መውጣትና በገዳሙ ክልል መኖር አይችሉም። በተራራው አናት ላይ ያለው ቤተክርስቲያን በኢትዮጵያ ውስጥ እስካሁን ሳይፈርስ የቆየ ጥንታዊ ህንፃ ሲሆን ያለ ሲሚንቶ በድንጋይና በእንጨት የተሰራ አሰራሩ የአክሱም ዘመን የስነ ህንፃ ጥበብ በጉልህ የሚያሳይ ድንቅ የጥበብ ስራ ነው። ሁለተኛውና እጅግ አስገራሚ ገዳማችን የጻድቃኔ ማርያም ገዳም ነው። ይህ ገዳም በታሪክና በመንፈሳዊ ሚስጥሩ እጅግ የተከበረና ፍጹም ጸጥታ የሰፈነበት ስፍራ ነው። በዚህ ገዳም ውስጥ በሺዎች የሚቆጠሩ የጻድቃንና የሰማዕታት አጽሞች ይገኛሉ። የሚገርመው ነገር እነዚህ አጽሞች ለዘመናት ያለ ምንም ኬሚካል ወይም ሳይንሳዊ ቅመማ ሳይበሰብሱ፣ ሳይበላሹና ቀለማቸውን ሳይቀይሩ እንደቆዩ አሉ። ይህ መለኮታዊ ኃይል እና የቦታው ቅድስና ያደረገው ድንቅ ተአምር ነው። በገዳሙ ውስጥ የሚገኙ በርካታ የጸበል ምንጮች እጅግ ለተለያዩ የማይፈወሱ በሽታዎች፣ ለአጋንንት እስራት ፈውስ የሚሰጡ በመሆናቸው በየዓመቱ በሺዎች የሚቆጠሩ ምዕመናን ከተለያዩ ቦታ እየመጡ ይፈወሱበታል። በገዳማት ያሉ አባቶች እንደሚያስተምሩት በዓመት በተወሰኑ ክብረ በዓላት ቀናት ወይም ሌሊት ላይ ሰዋዊ ያልሆኑ እጅግ ያማረ የመላእክት ስውር ዝማሬ በገዳሙ ዋሻዎች ውስጥ ይሰማል። ሶስተኛውና የዓለም ድንቅ የሆነ ስፍራ በላሊበላ የሚገኘው የውቅር አብያተ ክርስቲያን የላሊበላ ገዳም ናቸው። በ12ኛው ክፍለ ዘመን በጻድቁ ንጉሥ በቅዱስ ላሊበላ አማካኝነት የተዋቀሩት እነዚህ 11 አብያተ ክርስቲያናት የሰው ልጆች አእምሮ ሊገምቱት ከሚችሉት በላይ የላቁ ድንቆች ናቸው። እንደ ተራ ህንፃ ከምድር ወደ ላይ የተገነቡ ሳይሆኑ ከአንድ ወጥ ድንጋይ ላይ ወደ ታች ተቆፍረውና ተፈልፍለው የተሰሩ ናቸው። መስኮቶቻቸው፣ ምሰሶቻቸው፣ ጣሪያዎቻቸው ሁሉ አንድ ወጥ አለት ናቸው። በታሪክ እንደተመዘገበው ንጉሥ ቅዱስ ላሊበላና ሰራተኞቹ በቀን ሲወቅሩ ከዋሉ በኋላ ማታ ማታ ቅዱሳን መላእክት ወርደው በቀን ከተሰራው እጥፍ አድርገው ይወቅሩት ነበር። ለዚህ ነው ህንፃው በአጭር ዓመታት ውስጥ ተወቅሮ ያበቃው። ቅዱስ ላሊበላ ይህንን ቦታ የሰራው በወቅቱ ወደ ኢየሩሳሌም መሄድ ላልቻሉ ክርስቲያኖች ሁለተኛው ኢየሩሳሌም እንድትሆን በመሆኑም በቦታው ላይ የዮርዳኖስ ወንዝ፣ የጎልጎታ እና የደብረ ዘይት ምሳሌዎችን በሚስጥር ተሰርተዋል። አራተኛውና እጅግ ሚስጥራዊ ገዳማችን በኦሮሚያ ክልል በምስራቅ ሸዋ የሚገኝ የደብረ ዘይት ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ነው። ይህ ገዳም የጠፋ እሳተ ገሞራ በነበረ ተራራ አናት ላይ የተመሰረተ ድንቅ ስፍራ ነው። በተራራው ጫፍ ላይ ከባህር ጠለል በላይ ከ3000 ሜትር ከፍታ ላይ ዓመቱ ሙሉ የማይደርቅ፣ የማይጎድል፣ የማይፈስ አስደናቂ ክብ ሐይቅ ይገኛል። ይህ ሐይቅ ሙሉ በሙሉ ጸበል ሲሆን በበርካታ ህሙማን የሚፈውስ መለኮታዊ ጸጋ አለው። ጻድቁ አቡነ ገብረ መንፈስ ቅዱስ በዚህ ተራራ ላይ ስለ ኢትዮጵያ፣ ስለ ዓለም ህዝብ ድህነት ሲሉ ለ100 ዓመታት ያህል በራሳቸው ተዘግዝቀው በሐይቁ ውስጥ እንደጸለዩ በገድላቸው ተጽፏል። ቦታው ቀደም ሲል አስፈሪና እሳተ ገሞራ የነበረ ቢሆንም በጻድቁ ጸሎትና እግዚአብሔር በሰጣቸው ቃል ኪዳን እሳቱ ወደማይጎል የህይወት ውሃ ጸበል ተለውጧል። ዛሬም ድረስ ቦታው ታላቅ መንፈሳዊ ሰላም የሚሰጥ የእግዚአብሔር ታምር ነው።
አምስተኛውና የመጨረሻው ገዳማችን በኦሮሚያ ክልል ሰሜን ሸዋ የሚገኘው ታዋቂው የደብረ ሊባኖስ ገዳም ነው። በ13ኛው ክፍለ ዘመን በታላቁ ጻድቅ በአቡነ ተክለ ሃይማኖት የተመሰረተው ይህ ገዳም የኢትዮጵያ ክርስትና ምሰሶ ከሆኑ ስፍራዎች አንዱ ነው። አቡነ ተክለ ሃይማኖት በገዳም አቅራቢያ ባለ ጠባብ ዋሻ ውስጥ ለ7 ዓመት ያህል በአንድ እግራቸው ቆመው ሌሊት ቀን ሳይተኙ ስለ ሀገር፣ ስለ ሕዝብ ይጸልዩ ነበር። ከተጋድሏቸው ብዛት የተነሳ አንድ እግራቸው አጥንት ተሰብሮ እንደወደቀና በቀረው አንድ እግራቸው ቆመው ጸሎት እንደቀጠሉ በታሪክ ይታወቃል። ጻድቁ የጸለዩበት ዋሻ ዛሬም ድረስ የሚገኝ ሲሆን ከዚህ ዋሻ አጠገብ ካለው ቋጥኝ አለት ውስጥ የሚፈልቅ የጸበል ውሃ እጅግ አስገራሚ ፈውስ ይሰጣል። ይህ ጸበል መሬት ተቆፍሮ የወጣ ሳይሆን ከደረቅ ድንጋይ ላይ ተአምራዊ በሆነ መንገድ የሚንጠባጠብ ነው። ደብረ ሊባኖስ የቅዱሳን መናኸሪያ ብቻ ሳይሆን በፋሽስት ኢጣሊ ወረራ ወቅት ከ800 በላይ መነኮሳት፣ ዲያቆናት ስለ እምነታቸው፣ ስለ ሀገራቸው የተሰዉበት ታሪካዊና የተቀደሰ የሰማዕታት ምድር ነው። ውድ ተመልካቾቻችን ዛሬ የተመለከትናቸው 5ቱ ገዳማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያህል የታሪክ፣ የጥበብ፣ የመለኮታዊ የሚስጥር ማዕከል መሆኗን በግልጽ ያሳየናል። እነዚህ ቅዱሳን ቦታዎችን ጠብቆ ማቆየት፣ በረከታቸውን ማካፈል የእያንዳንዱ ክርስቲያናዊ ድርሻ ነው። ይህ ቪዲዮ መንፈሳዊ እውቀታችሁን እንዳሳደገውና ልባችሁን ደስ እንዳሰኘው ተስፋ እናደርጋለን። ቪዲዮውን ለሌሎች ክርስቲያን ወንድም እህቶቻችን እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ። ከነዚህ 5 ገዳማት መካከል እናንተ በአካል ሄዳችሁ የተሳለማችሁት የትኛውን ነው? ያላችሁን ትዝታና መንፈሳዊ ስሜት ኮሜንት ላይ አካፍሉኝ። ቻናሉንም ሰብስክራይብ በማድረግ ቤተሰብ ይሁን። የቅዱሳን አባቶቻችን በረከትና ረድኤት ከሁላችን ጋር ይሁን።